ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ፣ እንደምናመሻችሁ። መስከረም 6 ነው ዛሬ 2012። አብራችሁን አምሹ። ነጋሽ መሐመድ ነኝ። በመጀመሪያ የማድመጫ መስመሮቻችንን ላስታውሳችሁ። በራዲዮም 13780 ኪሎ ሄርዝ 22 ሜትር ባንድ እና 11995 ኪሎ ሄርዝ 25 ሜትር ባንድ ነው። በሳተላይት በድር 4 በ11996 ሜጋ ሄርዝ ዲደብሊው ኤ2 26 ዲግሪ ኢስት ሆሪዞንታል፣ በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ ዲደብሊው ኤ2 ላይ እንደመጣለን። ከድረገጻችን ወይንም ዲደብሊው አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም እንገኛለን። ዲደብሊው አምሃሪክ የፌስቡክ አድራሻችን ነው። በፌስቡክ ስርጭታችን በቀጥታ ሲተላለፍ ማድመጥ፣ አስተያየት፣ ጥያቄና ትችት መስጠት ትችላላችሁ። የአዲስ አበባና አካባቢው አድማጮች በኢትዮ ኤፍኤም 107.8 ላይ ስርጭታችንን መከታተል ትችላላችሁ። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን የኢትዮ ኬንያ ጋር የሚያገናኙ መጋቢ መንገዶች የመዘጋታቸውን ሰበብ ማስተባበያና መዘዙን የሚቃኘውን ዘገባ ያስቀድማል። ኢትዮጵያ ስለምታስገነባው ግዙፍ ግድብ፣ የራሷ የኢትዮጵያ የሱዳንና የግብፅ የውሃ ሚኒስትሮች ያደረጉት ውይይት ያለ ውጤት፣ የግብፅ የኢትዮጵያና የሱዳን ሚኒስትሮች ያደረጉት ውይይት ያለ ውጤት ማብቃቱን የሚቃኘው ዘገባም አለን። ሳምንታዊ ጤናና አካባቢ በደቡብ ኢትዮጵያ ያለውን የወባ ስርጭትና ስርጭቱን ለመግታት የሚደረገውን ጥረት ያወሳል። አውሮፓና ጀርመን ለረጅም ጊዜ ፈረንሳይ የኖሩ አንድ ኢትዮጵያዊ ያስተዋውቀናል። ቀዳሚው የዓለም ዜና ነው። አዜብ ታደሰ ታሰማናለች። የዲደብሊው ዜና። ጤና ይስጥልኝ፣ እንደምናመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። ኢትዮጵያን ከኬንያ የሚያዋስኑት ሁለት መጋቢ አውራ ጎዳናዎች መዘጋታቸው ተሰማ። አንድ የኬንያ መንግስት ባለስልጣን እንደገለጹት መንገዶቹ የተዘጉት በኢትዮጵያና ኬንያ መንግስት ስምምነት ነው። በናይሮቢ የሚገኘው የኢትዮጵያ ኤምባሲ በበኩሉ መንገዶቹ አልተዘጉም ሲል አስተባብሏል። ኢትዮጵያ በአባይ ወንዝ ላይ የምትገነባው ግዙፍ የኤሌክትሪክ ኃይል ማመንጫ ግድብ ውዝግብን ለመፍታት ግብፅ፣ ሱዳንና ኢትዮጵያ ካይሮ ላይ የመከሩበት የሶስትዮሽ ውይይት ኢትዮጵያ ከካይሮ የቀረበላትን ረቂቅ ባለመቀበሏ መቋረጡን ግብፅ አስተዋወቀች። ውይይቱ በሌላ ቀጠሮ ተላልፏል። የኤርትራ መንግስት ፕሬዝዳንት ኢሳያስ አፈወርቂ ላይ ትችት በመሰንዘራቸው ከታሰሩ 18 ዓመት የሞላቸው 11 ፖለቲከኞችና 17 ጋዜጠኞች በአስቸኳይ እንዲፈቱ ሲል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል አሳሰበ። ድርጅቱ በማህበራዊ መገናኛ ዘዴዎች ለ18 ቀናት የሚዘልቅ ዘመቻ ዛሬ ጀምሯል። ዜናው በዝርዝር። ኢትዮጵያ በአባይ ወንዝ ላይ የምትገነባው ግዙፍ የኤሌክትሪክ ኃይል ማመንጫ ግድብ ውዝግብን ለመፍታት ግብፅ፣ ሱዳንና ኢትዮጵያ ካይሮ ላይ የመከሩበት የሶስትዮሽ ውይይት ያለመቋጫ መቋረጡን ግብፅ አስታወቀች። የሶስቱ ሀገራት የውሃ ሚኒስትሮች ባለፈው እሁድና ትናንት ሰኞ ካይሮ ግብፅ ላይ ሲነጋገሩ መቆየታቸው ታውቋል። ስብሰባው ያለምንም መፍትሄ ሀሳብ የተቋረጠው ካይሮ ለኢትዮጵያ ያቀረበችውን ረቂቅ ሀሳብ ባለመቀበሏ ነው ተብሏል። የግብፅ የውጭ ጉዳይ ሚኒስትርን ጠቅሶ የጀርመን የዜና አገልግሎት ዲፒኤ እንደዘገበው ኢትዮጵያ ከካይሮ የቀረበላትን የአባይ ግድብን ውሃ መጠን ሙሌትና ግድቡን አጠቃቀም ረቂቅ ሀሳብ መቀበል አልፈለገችም። ስብሰባው በሌላ ቀጠሮ መበተኑም የግብፅ ባለስልጣናት ገልጸዋል። በሌላ በኩል በአማራ መስተዳደር የታላቁ ግድብ ማስተባበሪያ ጽሕፈት ቤት የህዝብ ግንኙነት ኃላፊ አቶ ተናኛ አበበ እንዳሉት የክልሉ ህዝብ ብቻ ለግድቡ ማሰሪያ ባለፈው ዓመት ከ1 ቢሊዮን ብር በላይ ወጪ አድርጓል። ተበልቶ የለም ወይ ብሩ ምን ሰራለ? ግድቡ ቆሞ የለም ወይ ተወሰነ
አንድ 25% የሚሆኑ ሰዎች እንዲላሉ በእኛ ክልል ብቻ የተሰበሰበ ወደ 1.6 ቢሊዮን ብር ገቢ ተደርጓል። ስለዚህ ምንድነው የሚያመላክተው ስራው እንዳልተቋረጠ ነው። ሰው አሁንም ሐሳቡ እንዳለው እየደገፈ እንዳለ ነው። አድማጮች ዝርዝሩን መጽሔት ላይ ታደምጡታላችሁ። ኢትዮጵያና ኬንያን የሚያዋስኑት ሁለት መጋቢ መንገዶች መዘጋታቸው ተሰማ። ኢትዮጵያንና ኬንያን የሚያስተሳስረው የሞያሌ መስመር የንግድና የተለያዩ ምርቶች የሚተላለፉበት መሆኑ ይታወቃል። መንገዶቹ የተዘጉት ካለፈው ሳምንት ጀምሮ እንደሆነ የሞያሌ ከተማ ነዋሪዎች ተናግረዋል። በኬንያ ወገን እንደተሰማው ከሆነ መንገዶቹ የተዘጉት አካባቢው ላይ የግብር ክፍያን ጨምሮ ህገወጥ ስራዎች በመበራከታቸው ነው ተብሏል። በኬንያ የኢትዮጵያ ኤምባሲ እንደገለጸው ከሆነ ደግሞ በኢትዮጵያ እና በኬንያ አዋሳኝ ድንበር ላይ ያሉት መንገዶች አልተዘጉም ሲል አስተባብሏል። በኬንያ የመርሳ ቤት ግዛት ምክር ቤት አባል ቻቺሎ ቻና ለዶይቼ ቬለ DW እንዳረጋገጡት የኢትዮጵያና የኬንያ መንግስታት በደረሱት የጋራ ውሳኔ መሰረት መንገዶቹ ተዘግተዋል። The border issue which the Kenyan government and the Ethiopian government they decided to close. የድንበሩን ጉዳይ በተመለከተ መንገዶቹ የተዘጉት የኢትዮጵያና የኬንያ መንግስታት በደረሱት የጋራ ውሳኔ መሰረት ነው። በተለይ አገናኝ መጋቢ መንገዶቹ እንዲዘጉ ተደርጓል። በእርግጥ ከውሳኔው በፊት የአካባቢው ነዋሪዎችና የአገር ሽማግሌዎችን ማማከር ይገባ ነበር። መንገዱ ሊዘጋ የቻለው የአደንዛዥ ዕፅና የኮንትሮባንድ እንቅስቃሴን ለመክታት ሲባል ነው። ዝርዝሩን መጽሔት ይዟል፣ ጠብቁት። በቄለምና ምዕራብ ወለጋ ዞኖች ሰሞኑን በተቀሰቀሰ ግጭት የአንዲት ከተማ ከንቲባን ጨምሮ 3 ሰዎች ተገደሉ። በቄለም ወለጋ ዞን ጋዲም ከተማ ላይ ግጭቱ የተቀሰቀሰው ያልታወቁ ሰዎች በመከላከያ ሰራዊት ላይ በቦምብ ውርወራና በተኩስ ሩምታ መሆኑ ታውቋል። በምዕራብ ወለጋ የጉልሶ ከተማ ከንቲባ አቶ አበበ ተካልኝ የተገደሉት ደግሞ ባልታወቁ ሰዎች መሆኑን የጉሊሶ ወረዳ አስተዳደርና ጸጥታ ዘርፍ ጽሕፈት ቤት አስታውቋል። ከንቲባው ከከተማ ራቅ ባለ አካባቢ በመኖራቸው ጥቃት አድራሾቹን በቀላሉ ለመለየትና ወደ ሕግ ለማቅረብ አለመቻሉም ተገልጿል። የጉሊሶ ወረዳ አስተዳደር ጸጥታ ዘርፍ ጽሕፈት ቤት ኃላፊ አቶ ተስፋዬ ሌቄሳ ይህን ተናግረዋል። ቤቱ ነው የሞዴታ ሁለት ራሱ ላይ ተወገሉት ቤተሰብ ሲጠየቅ ቤተሰቡ ምንም አናውቅም ሲቪል ለብሰው ነው የመጡት። ቤተሰቡ አንድ ላፕቶፕ ነው የወሰዱት። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ DW የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ ትችት በመሰንዘራቸው ከታሰሩ 18 ዓመት የሞላቸው 11 ፖለቲከኞችና 17 ጋዜጠኞች በአስቸኳይ እንዲፈቱ ሲል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል አሳሰበ። 28ቱ ግለሰቦች ከታሰሩ ከጎርጎሮሳውያኑ 2001 ዓ.ም ወዲህ ለ18 ዓመታት ታይተው እንደማይታወቅ የገለጸው ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት የኤርትራ መንግስት እስረኞቹን በአስቸኳይ እንዲፈታ የሚል ዘመቻ ከዛሬ ጀምሮ በማህበራዊ መገናኛ ዘዴዎች ላይ መጀመሩንም አስታውቋል። 11 ፖለቲከኞች ለእስር የበቁት በኤርትራ ምርጫ እንዲካሄድ የህግ የበላይነት እንዲሰፍንና ህገ መንግስቱ እንዲከበር በሚል ለፕሬዝዳንት ኢሳያስ አፈወርቂ ግልጽ ደብዳቤ በመጻፍ ግፊት በማድረጋቸው ነው ተብሏል። 17ቱ ጋዜጠኞች የታሰሩት ደግሞ ፖለቲከኞቹ የጻፉትን ግልጽ ደብዳቤ አስመልክቶ በመዘገባቸው ነበር። 28ቱም ግለሰቦች ከታሰሩ ወዲህ በክስ ፍርድ ቤት ቀርበው ታይተው አያውቁም። በኤርትራ የቀጠለው የዘፈቀደ እስር የፕሬዝዳንት ኢሳያስ አፈወርቂ መንግስት ላይ ተቃውሟቸውን የሚያሰሙ ዜጎችን ለማፈን እስከ ጥግ እንደሚሄድ አመላካሽ ነው ያለው አምነስቲ
በኤርትራ እስር ቤቶች ታጉረው እንደሚገኙት በመቶዎች የሚቆጠሩ ዜጎች ሁሉ 28ቱ ፖለቲከኞችና ጋዜጠኞች ያለምንም ቅድመ ሁኔታ እንዲፈቱ ሲል በመግለጫው አሳስቧል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት በማህበራዊ መገናኛ ዘዴዎች ለ18 ቀናት የሚዘልቅ ዛሬ የጀመረው ዘመቻ ልክ የዛሬ ዓመት የቀድሞ የኤርትራ የገንዘብ ሚኒስትር ብርሃኔ አብረሀ በኤርትራው መንግስት ወደ እስር ቤት የተወረወሩበት ቀንን ምክንያት በማድረግ መሆኑን ገልጿል። የኤርትራው የገንዘብ ሚኒስትር ብርሃኔ አብረሀ የታሰሩት የኤርትራ ሕዝብ ለዲሞክራሲ በሰላማዊ መንገድ እንዲሰራ ጥሪ ያደረጉበትን መጽሐፍ በማሳተማቸው ነበር። ብርሃኔ አብረሀ ከታሰሩ በኋላ ታይተው አይታወቅም። በአምነስቲ መግለጫ መሰረት የቀድሞ የኤርትራ ገንዘብ ሚኒስትር እንደ ሌሎች እስረኞች ሁሉ ከቀሪው ዓለም እንዳይገናኙ በኤርትራ ሚስጥራዊ ቦታ ታስረዋል። ፈረንሳይ አዲስ ለተመሰረተው በሱዳን ለተቋቋመው መንግስት ድጎማ የሚሆን 66 ሚሊዮን ዶላር እንደምትሰጥ ገለጸች። ቁልፍ በሆነ ታሪካዊ ጊዜ ላይ የምትገኘው ከአዲሷ ሱዳን ጎን በጋራ እንቆማለን ያሉት የፈረንሳይ የውጭ ጉዳይ ሚኒስትር ጄን ሌድሬን ፈረንሳይ ለሱዳን ድጎማ ለመስጠት ካቀደችው 66 ሚሊዮን ዶላር መካከል 15 ሚሊዮኑ አሁኑ በቀጥታ የሚከፈል ነው ብለዋል። የፈረንሳይ ባለስልጣናት በሱዳን መልሶ ግንባታ ከዓለም አቀፍ አበዳሪዎች የሚደረግ ግንኙነትን ለማጠናከር ብሎም በሀገሪቱ ላይ ያለ ብድርን ለመቀነስ እገዛ እንደሚያደርጉ የውጭ ጉዳይ ሚኒስትር ሌድሬን ተናግረዋል። በአፍጋኒስታን የሚንቀሳቀሰው ጽንፈኛ ቡድን ታሊባን ምስራቃዊ አፍጋኒስታን መዲና ቻሬካ ለደረሰው አጥፍቶ ጠፊ ጥቃት ኃላፊነትን ወሰደ። 4 ሰዎች የሞቱበት የቦምብ ፍንዳታ ጥቃት የደረሰው ፕሬዝዳንት አሽራፍ ጋኒ የምረጡኝ ዘመቻ በሚያካሂዱበት አካባቢ ነበረ። በጥቃቱ ፕሬዝዳንት አሽራፍ ጋኒ ምንም ጉዳት አልደረሰባቸውም እንደ አካባቢው የመንግስት ባለስልጣን ገለጻ። የፊታችን መስከረም 17 በአፍጋኒስታን በሚካሄደው ፕሬዝዳንታዊ ምርጫ ታሊባን በእጩነት የቀረቡት የወቅቱ ፕሬዝዳንት አሽራፍ ጋኒ የምረጡኝ ዘመቻ በሚያካሂዱበት ቦታ ላይ ጥቃት እንደሚጥል ዝቷል። ህዝብ እንዳይመርጣቸውም ጥሪ አስተላልፏል። አንዲት የጡት ነቀርሳ በሽታን የዳነች አሜሪካዊት እንግሊዝን ከአውሮፓ የሚለየው የባህር ቦይ በዋና 4 ጊዜ በመመላለስ ማቋረጣ ተሰማ። የ37 ዓመቷ አሜሪካዊት ሳራ ቶማስ የእንግሊዝ ቻናል ተብሎ የሚጠራውን ቦይ በዋና 4 ጊዜ በመመላለስ ያቋረጠችው 54 ሰዓታት ወኝታ እንደሆነ የፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። በዚህም ሳራ ቶማስ የእንግሊዝ ቻናልን በዋና 4 ጊዜ በመመላለስ ያቋረጠች የመጀመሪያዋ ሰው ነች ተብሏል። ሳራ ባህሩን በዋና አቋርጣ ደቡባዊ እንግሊዝ ዶቨር ባህር ዳርቻ ስትደርስ የሚያሳየው ተንቀሳቃሽ ምስል በፌስቡክ ላይ የተለጠፈ ሲሆን ግለሰቧ የነቀርሳ በሽታን ለዳኑ ሰዎች መታሰቢያ ይሁንልኝ ማለቷ ተያይዞ ተገልጿል። ይህ DW ነው። ከዶቸ በላይ ምሽቱን የዓለም ዜና ለማብቃት ርዕሰ ዜናዎቹን በድጋሚ ያሰማለው። ኢትዮጵያን ከኬንያ የሚያዋስኑት 2 መጋቢ አውራ ጎዳናዎች መዘጋታቸው ተሰማ። ኢትዮጵያ በአባይ ወንዝ ላይ የምትገነባው ግዙፍ የኤሌክትሪክ ኃይል ማመንጫ ግድብ ውዝግብን ለመፍታት ግብጽ፣ ሱዳንና ኢትዮጵያ ካይሮ ላይ የመከሩበት የሶስትዮሽ ውይይት ኢትዮጵያ ከካይሮ የቀረበላትን ረቂቅ ባለመቀበሏ መቋረጡ ግብጽ አስታወቀች። ውይይቱ ለሌላ ቀጠሮ ተላልፏል። ዜናው አበቃ። የዓለም ዜና አዜብ ታደሰነች አሰማችን። የዜና መጽሔት